ይሄንን ዚክር ውዱእ ካደረጋችሁ በኋላ ካላችሁት የቂያማ ቀን ከፈለጋችሁት ከስምንቱ የጀነት በሮች መርጣችሁ ጀነት እንደምትገቡ እወቁ። ዚክሩን ለናንተ ከመንገሬ በፊት ግን ይሄ ቪዲዮ ሙስሊሞች ጋር እንዲደርስ በደንብ አድርጋችሁ ሼር፣ ኮፒ ሊንክ እና ሪፖስት አድርጉ። ኢማሙ ሙስሊም በዘገቡት ሐዲስ ታላቁ ሰሐቢ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ረሱል ሰለላሁ ዐለይሂ ወሰለም እንደዚህ ብለዋል ይላል፣ ማ ሚንኩም ሚን አሐድን የተወዳእ ከናንተ ውስጥ ውዱእ የሚያደርግ የለም ፈዩሕሲኑል ውዱአ ውዱእን ያሳምራል። ማለትም ውዱእ ሲያደርግ ውዱእ የሚያደርግባቸውን የሰውነቱን ክፍሎች በውሃ በደንብ አድርጎ ያዳርሳል ማለት ነው። ثم يقول ከዛም እንደዚህ ይላሉ፣ አሽሀዱ አን ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ አላሁመ እጅዐልኒ ሚነ ተዋቢን ወእጅዐልኒ ሚነል ሙተጠሂሪን ኢላ ፉቲሐት ለሁ አብዋቡል ጀነቲ ሰማንያ የስምንቱ የጀነት በሮች ቢከፈቱለት እንጂ አሉ። ድኹሉ ሚን አይሃ ሻእ ከፈለገው ይገባል አሉ ረሱል ሰለላሁ ዐለይሂ ወሰለም። ማለትም ከስምንቱ የጀነት በሮች የቂያማ ቀን ከፈለገው የጀነት በር መርጦ ጀነት ይገባል ማለት ነው። አላህም ሱብሓነሁ ወተዓላ ሰምተው ከሚጠቀሙ ያርገን። የቂያማ ቀን ከጀነት በሮች መርጠው ጀነትን የሚገቡ ሰዎች አላህ ሱብሓነሁ ወተዓላ ያድርገን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።